ከሐሰን አልበስሪ በተዘገበው መሰረት እንዲህ ይላሉ ከለታት ባንድ ቀን ኢማም ሁሴን አለይሂ ሰላም ከተከታዮቻቸው ጋር በመሆን ወደ አትክልት ቦታቸው ሄዱ በዚያ የአትክልት እርሻቸው ውስጥም የኢማም ሁሴንን ትኩረት ለመሳብ የቻለ ሳፊ የተባለ ወጣት ሰራተኛቸው ነበር በጣም አስገራሚ ነው በጣም የሚገርም ነው ያ መውላይ ወጣቱ ሰራተኛ ምሳውን ለሁለት በመክፈል ግማሹን ለውሻው ሰጠውኮ እንዴት እንዲህ ሊያደርግ ቻለ ያ መውላይ ኢማም ሁሴን አለይሂ ሰላም በወጣቱ ሰራተኛ ተግባር እጅግ ተገረሙ ያ መውላይ ይሄን ወጣት ምግቡን ሲጨርስ ስለፈጸመው ድርጊት ልትጠይቀው ትችላለህ ያ መውላይ ኢማም ሁሴን አለይሂ ሰላም ወደ ወጣቱ ሰራተኛ በመሄድ እንዲህ አሉ ሳፊ ሆይ ወጣቱ ሰራተኛም በፍርሃት ቆሞ ተቀበላቸው ይቅርታ አለቃዬና እስከ ዕለተ ቂያማ የሙእሚኖች ሁሉ አለቃ ይሆንከው አላየሁም ነበር ያ መውላይ ይቅርታ እንድትለኝ ለምንሃለው ኢማም ሁሴንም እንዲህ አሉት አይደለም እኔ ግማሹን ምግብህን ለውሻው ስትሰጥ ግማሹን ደግሞ ለራስህ ስትመገብ አየሁህ የዚህ ድርጊት ትርጉሙ ምንድነው ያ ሳፊ ሰይዲ እኔ በመብላት ላይ ሳለሁ ይሄ ውሻ እርሱ ተርቦ ሲመለከተኝ ከጌታዬ ዘንድ ይሉኝ ታዘኝ እርሱ እርሻን የሚጠብቅ ውሻ እኔ ደግሞ ባሪያህ ነኝ ያገኘነውን ርዝቅ ተካፍለን እንበላለን ኢማም ሁሴንም በወጣቱ ድርጊት አለቀሱ እንዲህም አሉ ነገሩ እንደዚህ ከሆነ ከዛሬ ጀምሮ ለአላህ ስል ነፃ አውጥቻለሁ እርሻውንም ሰጥቻለሁ 2000 ዲናርም ሰጥቻለሁ ያ አባ አብዱላህ ሆይ ነፃ ካወጣኝ እርሻንም ከሰጠኝ ዘንዳ እኔ ደግሞ በእርሻው ላይ በመስራት ለባልደረቦችህና ለወገኖችህ የሚገኘውን ትርፍ ሁሉ ሰጥቻለሁ